ሰራተኛ ችግር ነው ይባላል። ኢትዮጵያ ውስጥ ደግሞ ስራ የለም ይባላል። አልገባኝም የት ጋር እንደሆነ ችግሩ። እንዴት ይገባል? የሚያስብ ሰው እኮ ነው የሚገባው። ትቀልድብናለህ አይደል? ታሾፍብናለህ። አዘኔታ የለህም ለሰው ልጅ። 3000 2000 ብር ነው ደሞዛቸው የሰራተኛ ወይ 5000 ነው። ለምን ይበቃቸዋል? ለዛ ነዋ። ሰውም የመክፈል አቅም የለው። ሹፌር የለም የተባለው ደግሞ መንጃ ፍቃድ 5 ዓመት 7 ዓመት ያለው ነው የሚጠይቁት። ከየት ይመጣል እንጂ የኢትዮጵያ ሕዝብ ግማሹ መንጃ ፍቃድ አለው። ተምረው ዲግሪ ይዘው ማስተርስ ይዘው ስራ የላቸውም እንዴ! ሁላችንም እኮ የምናውቀው ሀቅ ነው እንዴ! እንዴት የሰፈር ጭንቅላት ይዘህ አገር ትመራለህ? አይመጥንም። ያንተ ጭንቅላት አገር ለመምራት የእውነት አይመጥንም። እንዴት እንዲደፍር እንዲታወራለህ? ስለ አገርህ መረጃ አገርህን ሳታውቃት እንዴት ስለ አገርህ ታወራለህ? አገሪቷን መጀመሪያ አታውቃትም አንተ። በደፈናው ነው የምታወራው። የእውነት ምንም እውቀት የለህም። ኢትዮጵያን አታውቃትም ጭራሽ። ኦሮሚያ ክልል ላይ ብትሄድ ቆምጨውን ምኑን ሁሉ አባረዋል። የራሳቸው ሰው ካልሆነ አይቀጠርም። ስለዚህ እዛ መርጠው ነው የሚሰሩት። ኦሮሚያ ክልል ላይ ስፔሻሊ ይሄን እንኳን አታውቅ። አውቀ ደደብ እያወቅክ ደደብ የሆንክ ሰው አንተ ነህ። በጣም የሚያሳዝነው። ለዚህ ሰውዬ አመፅ አትወጡም ሰዎች? ኧረ እንውጣ! ኧረ ተው! ይህ ሰው እንዴት ኢትዮጵያን ይገዛል? እንዴት ዜጎቻችን ይሰቃያሉ በዚህ ደደብ? ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ የሥራ ሳይሆን የሰራተኛ ችግር ነው ያለው፣ ሌላው ቀርቶ የቤት ሰራተኛ እንኳን ማግኘት ችግር ነው ያሉ ሲሆን ይህንን ችግር ለመቅረፍ የውጭ ዜጎችን ለመጠቀም ተገደናል በማለት ለምሳሌ ያክል የቻይና፣ ፊሊፒንስ፣ ኬንያና ናይጄሪያ ዜጎችን በስፋት እያሳተፍን ነው ብለዋል። ቆይ ግን እኛ ከየትኛዋ ኢትዮጵያ ነው እየኖርን ያለነው? የሆነ የተሰወረብን ነገርም አለ። ኧረ ተው ክቡር ጠቅላይ ሚኒስትር፣ ሰው ምን ይለኛል አይባልም። እውነት ግን ምሳ የሚበላበት የቤት ኪራይ የሚከፈልበት ኢትዮጵያ ውስጥ ክፍት የሥራ ቦታ አለን የሚሉ ምናልባት የጠፋው ሰራተኛ ሳይሆን የታክሲ 4000 ብር እየከፈል በ3000 ብር ደሞዝ የሚሰራ ሮቦት ሳይሆን አይቀርም። የቤት ሰራተኛ እንኳን ጠፍቶ ከፊሊፒንስ እና ከኬንያ እያስመጣን አጀኢብ ነው። አስቡት እንግዲህ በ3000 ብር ደሞዝ ፊሊፒንሷ ማሪያ መታ የሀበሻ ጎመን ስትቀቀል ነው ወይስ የኑሮ ውድነቱ ለሷ ሲሆን ዲስካውንት አለው? ከእንግዲህ ስራ ለመቀጠር ዲግሪ አያስፈልግም። ዜግነትን ወደ ፊሊፒንስ ወይም ኬንያ መቀየር ብቻ። እኔም ወደ ፊሊፒንስ ኤምባሲ እየሄድኩ ነው። ስመለስ ቻሊ ብላችሁ ጥሩ። ላይክ እና ሼር ፎሎ ማድረጋችሁ እንዳትረሱ። ሰላም ፋሚሊ፣ ዛሬ የምለው እየመጡ ነው ሲባል አንዴ ከኤርትራ ጋር እታረቃለሁ፣ አንዴ ደግሞ ስልጣኔ ይወርዳለሁ የሚል ጨፍጫፍና ገዳይ ስርዓት አብይ አህመድ አብቅቶልሃል። ሰሜነች ደጃፉ ላይ ነው ያሉ። አስታውስ፣ አብቅቶልሃል። ነግሬህ ነበር ከዚህ በፊትም። አብይ አህመድ አድርሱልኝ ለአብይ አህመድ ሼር ኮፒሊንግ እያደረጋችሁ። ከላይ እንደሚታየው በሰሜኑ አቅጣጫ ባህሩን ለማምጣት ተይዟል ሩጫ። የኔ ነው የኛ ነው ተይዟል ክርክር። በሰላም ይሻላል ይሞከር በፍቅር። እጃችን ላይ የለም ያ የሙሴ በትር፣ እጃችን ላይ የለም ያ የሙሴ በትር። ውሃ የሚከፍለው ሁቤ የሚያሻግር ኦርቶዶክስ ባይኖር የኢትዮጵያ ናይት ክለቦች፣ ጠላ ቤቶች፣ ጠጅ ቤቶች፣ ሙዚቃዎች፣ አርቲስቶች ይከስሩናል። ካድሬ ስለሆንክ ብቻ ታለቀልቃለህ እንዴ? በዓለም ላይ ያለው 2.4 ቢሊዮን ክርስቲያኖች ሲጠጡ አለ የሚውሉት። ኦርቶዶክስ እኮ 200 ምናምን ሚሊዮን ኢትዮጵያና ራሽያ ነው። እና አውሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ ምናምን፣ ኬንያ፣ ኡጋንዳ፣ ናይጄሪያ ምናምን፣ ሳውዝ አፍሪካ ፕሮቴስታንትና ካቶሊክ አይደሉ እንደ አጠቃላይ 86% ፕሮቴስታንትና ካቶሊክ ክርስቲያኖች ናቸው ሲጠጡ። ይሄን ውስኪና ቮድካ ሲጠጡ አለ የሚሉት። ደግሞ ሃይማኖታቸው ላይ ከተፈቀደ ምን አገባ? አትስከሩ እንጂ ጠጡ ይላል የነሱ ሃይማኖት። ጥላቻ ስላለብህ ብቻ ኦርቶዶክስ አትበል። በዓለም ላይ ያሉት ክርስቲያኖች ሲጋቱ ነው የሚውሉት። እና ሂድና ጠይቁልን። ምን የምታውቀው ነገር አለ? ቮድካና ውስኪ ከነሱ አለ የሚመጣው? ሁላችሁ የምታውቁት ነው የምታዩት ነው ባይናችሁ። ስለዚህ ዝም ብለህ ካለ መረጃ አታውራ። ጠባባቱን በዚህ ደረጃ እውነት ይወዳል። እየጠበብክ ነው ያለው። ከቀን እየጠበብክ ነው አንተ ልጅ።